የሞንትጎመሪ ካውንቲ ፐብሊክ ስኩል ቤተሰቦች ሁሉ እንደምን ሰነበታችሁ? አሁን በየጊዜው የምናቀርብላችሁ ናው ዩ ኖ ከተባለው አጭር መልእክት ፕሮግራም ነው። አሁንም አውቃችሁታል የሚለው ነው። ስለ ሰመር ትምህርት ቤት ሲዘጋ ተማሪዎች ምን ትምህርት ይሰጣቸዋል፣ ምን እድል አላቸው የሚል ጥያቄ ይኖራቸዋል። ኢን ፐርሰን በአካል የሚማሩበት ፕሮግራም አለ። የተወሰኑ ደግሞ ሊሚትድ ቨርቹዋል ሃይ ስኩል ፕሮግራምስ ብለውም የተመደቡ አሉ። ይህንን ሁሉ ስለሚመረቁ ተማሪዎች በተለይ ኦን ትራክ ፎር ግራጁዌሽን ማለት 12ኛ ክፍል ሊጨርሱ ሊመረቁ እየተዘጋጁ ነው። እነኝንም ፕሮግራሞች ሃይ ስኩል ተማሪዎች ሲወስዷቸው ኦሪጂናል ክሬዲት ማለት በቅድሚያ የሚያስፈልጋቸው ከተመደቡት ክሬዲቶች ወይንም ደግሞ ለመጀመሪያ ጊዜ ወይንም ደግሞ ለማሻሻል ያገኙትን ውጤት ለማሻሻል የሚወስዷቸው ክፍሎች ናቸው። በጣም በተደራጀ ሁኔታ በሰመር እርዳታ እንዲያገኙና እንዲያልፉት ፕሮግራሞች ወጥተዋል። 6 ሃይ ስኩሎች 6 ቦታ ማለት ነው ይካሄዳሉ። የሚካሄዱበትም የፕሮግራም አይነት ሄልት ስለ ጤና ትምህርት፣ ፋውንዴሽንስ ኦፍ ኮምፒውተር ሳይንስ ስለ ኮምፒውተር ፕሮግራም፣ ፋውንዴሽንስ ኦፍ ኢንጂነሪንግ ቴክኖሎጂ የኢንጂነሪንግ ፕሮግራም። ይህንን ሁሉ በሰዓቱ ተሻምተው ለመመዝገብና የሚያስፈልጋቸውን እንደገና የሚያሻሽሉት ውጤት ይሁን አዲስ ለምረቃ የሚያስፈልጋቸው ይሁን የሚካሄድበት ጊዜ ሲሆን ደግሞ ጁላይ 7 እስከ 21 ጁላይ 21 ማለት ነው። ሁለተኛው ደግሞ ከጁላይ 23 እስከ ጁላይ 26 2 ቀናት ናቸው ማለት ነው። እነኝንም የምንሰጣቸው በመንዴይ እስከ ተርስዴይ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ጠዋት በዚህ ሀገር አቆጣጠር ከ8 AM እስከ 2:30 እንደ አፍተርኑን ማለት ነው። ምሳና ቁርስ ይሰጣቸዋል። ትራንስፖርቴሽንም አለ። ክፍያው ለእያንዳንዱ ኮርስ 364 ብር ከ25 ሳንቲም ሲሆን ይህንንም ደግሞ በተሻለ መጠን ከተቻለ ዌይቨር የሚባል አለ ማለት ለመቀነስ ወይንም ክፍያውን ምህረት ለማግኘት ወረቀቱ በጊዜ መግባት አለበት። እንደገና ለመመዝገብ ስለ ክፍሉ ለመጠየቅ ከየራሳቸው ካውንስለር ጋር ይነጋገሩ። እናንተም ተባበሩ። የሚሞላ ወረቀት አለ። መመዝገብ አለባቸው። አስቀድመው መናገር አለባቸው። በተቻለ መጠን ብዙ እርዳታ አለ፣ ግን በጊዜ እርዳታውን አግኝታችሁ ልጆቹ ትምህርት ቤት ሲዘጋ ሰመር የሚያስፈልጋቸውን ወስደው እንዲመረቁ እንድትረዷቸው አደራ እንላለን። እናመሰግናለን። ናው ዩ ኖ አሁንማ አውቃችሁታል።